መልቲ ሚሊዮነር፣ ነጋዴ፣ ታዋቂ ሰዎች ጓደኛ እንዲሁም አዳኝና የህገወጥ ሰዎች አዘዋዋሪ ነበር። ጄፍሪ ኤፕስቲን በፕሬዝዳንቶች፣ በልዑላን፣ በኖቤል ተሸላሚዎች እና በቴክኖሎጂ ቢሊዮነሮች መካከል ያለምንም መንቀሳቀቅ ይንቀሳቀሳል። ከጦር መሳሪያ አካፋዮችና ከደህንነት ተቋማት ጋር ግንኙነት አላቸው ከሚባሉ የሚዲያ ባለሀብቶች ጋርም እራት ይበላ ነበር። ነገር ግን እነዚህ በሮች የተከፈቱለት የእሱ ማራኪነት ሀብት ነበሩ ወይስ ከጀርባው ሌላ የጨለማ የተደበቀ ነገር ነበር? ዛሬ ስለ እውነተኛው ጄፍሪ ኤፕስቲን ለመረዳት ከዜናዎች ባሻገር ጠልቀን እንገባለን። አብራችሁን ቆዩ። ቅዳሜ ሐምሌ 6 ቀን 2019 እንደ አውሮፓውያን አቆጣጠር በኤፍቢአይ እና በኒውዮርክ ፖሊስ ኤንዋይፒዲ በጋራ በተደረገ ኦፕሬሽን ወኪሎች የኤፕስቲንን የ$77 ሚሊዮን የማንሃተን መኖሪያ ቤት በር በመዶሻ ሰበሩት። ይህም በራሱ ዙሪያ የገነባውን ቅዠት አፈረሰው። በወቅቱ በኒውዮርክ ውስጥ በጣም ውድ የግል መኖሪያ ቤት በነበረው በዚህ የተንቆጠቆጠና የዘመናዊ ቪላ ውስጥ በሺዎች የሚቆጠሩ አጸያፊ ምስሎች አገኙ። እነዚህ የኤፕስቲን የ10 ዓመታት ጥቃት የሚያሳዩ ፎቶ ክምችቶች ነበሩ። በየቦታው ወሲባዊ ነገሮች ነበሩ። ግልጽ የሆኑ ስሜት ቀስቃሽ ስዕሎች፣ ስሜት ቀስቃሽ ሐውልቶች፣ የማሳጅ ጠረጴዛ፣ የወሲብ መጫወቻ ዕቃዎች እና የማለስለሻ ጠርሙሶች። በመደርደሪያዎች ላይ ሎሊታ የተሰኘው መጽሐፍ የመጀመሪያ እትም ይገኛል። በቢሮ ውስጥ ደግሞ የማራኪ ደሳድ ዘ ሚስፎርቹንስ ኦፍ ቨርቹ የሚለው መጽሐፍ ነበር። እነዚህ ለየት ያሉ ስብስቦች ብቻ አልነበሩም፣ ማስረጃዎችም ጭምር እንጂ። ነገር ግን የበለጠ ገላጭ ማስረጃ የነበረው ሲዲዎችና ሃርድ ድራይቮች ክምር ነው። ይህም የኤፕስቲን ድርጊቶች ይመዘግብ እንደነበርና ምናልባትም እኒህን ማስረጃዎች ለማስፈራሪነት ብላክሜል ይጠቀም እንደነበር የሚያሳይ ግልጽ ማስረጃ ነው። እዚህ ውስጥ ከቴክኖሎጂ ዓለም ታላላቅ ሰዎች ከኤለን ማስክ እና ቢል ጌትስ ጋር የተነሳቸው ፎቶግራፎች በፍሬም ተቀምጠው ተገኝተዋል። በአንድ ክፍል ውስጥ በቢል ጌትስ የተፈረመ የ$1 ኖት ላይ ሳስቼ ነበር የሚል ምስጢራዊ መልእክት የተጻፈበት ብር ኖት ተገኝቶ ነበር። ሌሎች ፎቶግራፎች ደግሞ ኤፕስቲንን ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን፣ ከቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን፣ ከፕሬዝዳንት ዶናልድ ትራምፕ፣ ከብሪታንያ ቢሊዮነር ሪቻርድ ብራንሰን፣ ከካቶሊኩ ርዕሰ ሊቃነ ጳጳስ ዮሐንስ ጳውሎስ ዳግማዊ፣ ከሚክ ጃገር፣ ከፊደል ካስትሮ እና ከታዋቂው ምሁር ኖአም ቾምስኪ ጋር አብሮ ያሳያሉ። የዘመናችንን እጅግ ጥቁር ጨለማ ሚስጥር ከደበቀ ሰው ጋር የተነሱ የዓለም ተጽዕኖ ፈጣሪዎች ስብስብ። የደህንነት ካሜራዎች በእያንዳንዱ ክፍል ውስጥ ነበሩ። እነዚህም በአይን የሚታዩት ብቻ ናቸው። አንዲት ተጎጂ በኋላ ላይ እንደተናገረችው ቤቱ ከላይ እስከታች በማይታዩ ካሜራዎች የተሞላና ሁሉም ወደ አንድ ማዕከላዊ የደህንነት ክፍል የሚተላለፉ ነበሩ። በኤፕስቲን ኃያላን ሰዎች በማይፈለግ ሁኔታ ውስጥ እያሉ ቅርጿቸው ይሆን የሚለው ጥያቄ መነሳቱ አልቀረም። አንድ የኒውዮርክ ታይምስ ጋዜጠኛ በኋላ ላይ እንደጻፈው ኤፕስቲን ስለ ዓለም ኃያላን ሰዎች ቆሻሻ መረጃዎች እንደሚሰበስብ በድብቅ ተናግሮ ነበር። ነገሩን ይበልጥ እንግዳ የሚያደርገው ደግሞ በቤት ውስጥ ቢል ክሊንተን ሰማያዊ ቀሚስና ቀይ ተረከዝ ጫማ አድርገው የሚያሳይ ትልቅ ስዕል ተሰቅሎ ነበር። ይህም የሞኒካ ሌዊንስኪን ቅሌት የሚያስታውስ ነው። በኋላ ላይ ኤፕስቲን የጆርጅ ደብሊው ቡሽ ስዕልም ነበረው የሚለው የተሳሳተ ወሬ ተሰራጭቶ ነበር። ስዕሉም ቡሽን በኦቫል ኦፊስ ውስጥ ከወደቁ የጀንጋ እንጨቶች አጠገብ የወረቀት አውሮፕላን ይዘው የሚያሳይና የ9/11 ክስተት የሚያመለክት ነበር ተብሏል። እውነቱ ምን የሚሆን ምን እንደ አንድ ነገር የማይቀር ነው። የኤፕስቲን አስፈሪና የማይመች ስሜት ነበረው። እንዲሁም እጅግ በጣም ሀብታም ነበር። የማንሃተን መኖሪያ ቤቱ ከብዙ ንብረቶቹ አንዱ ብቻ ነበር። በዩኤስ ቨርጂን አይላንድ ውስጥ ሊትል ሴንት ጄምስ የተባለ የ70 ስኩዌር ኪሎ ሜትር የግል ደሴት ነበረው። ይህ በብዙዎች ዘንድ ኤፕስቲን ደሴት ተብሎ ይታወቃል። እዚህም እንደ ሰራተኞችና ተጎጂዎች ምስክርነት ባለስልጣናትና ኃያላን ሰዎች ከቆንጆ ሴቶች ጋር በነፃነት ይዝናኑ ነበር። እንደ አውሮፓውያን አቆጣጠር በ2023 አንድ አሜሪካዊ ባለሀብት ደሴቱን በ$60 ሚሊዮን ገዝቶታል። በተጨማሪም ፓሪስ ውስጥ ከአርክ ደ ትሪዮምፍ አጠገብ አፓርታማና በፓልም ቢች ውስጥ ትልቅ ይዞታ ነበረው። እንዲሁም በቨርጂኒያ አይላንድ ውስጥ ግሬት ሴንት ጄምስ የተባለ ደሴት ባለቤት ሲሆን በወቅቱም የማስፋፊያ ግንባታ እያከናወነበት ነበር። በኒው ሜክሲኮ ውስጥ ዞሮ ብሎ የሰየመው የ7500 ኤከር ወይም 3035 ሄክታር ስፋት ያለው እርሻ ነበረው። የእሱ የመጓጓዣ ዘዴዎች ቅንጦት ብቻ አልነበሩም፣ ለሕይወትና ለፈጸማቸው ወንጀሎች ማዕከላዊ ሚና ነበራቸው። 2 ገልፍ ስትሪም የግል ጀቶች የነበሩ ሲሆን ለረጅም ጉዞዎች ደግሞ ሉሊት ኤክስፕረስ ተብላ የሚጠሩ ቦይንግ 727-200 አውሮፕላን ይጠቀም ነበር። እነዚህ አውሮፕላኖች ብቻ በግምት ከ25 እስከ $30 ሚሊዮን ያወጣሉ። በተጨማሪም 2 ሄሊኮፕተሮችና ጥቂት የማይባሉ ቅንጦት ተሽከርካሪዎች ነበሩት። 7 ቸቨርሊ ሰባርባንስ የጭነት ቫን፣ ሬንጅ ሮቨር፣ መርሴዲስ ቤንዝ፣ ካዲላክ ስኪላድ፣
እና ሐመር 2 ጥቂቶች ናቸው። በየንብረቶች ውስጥ ውድ የቤት ዕቃዎችና ጥበቦች በየቦታው ተደርድረዋል። አንዱ ቤት የተነደፈው ከንጉሣዊ ቤተሰቦች ጋር በመስራት በሚታወቀው ፈረንሳዊ ቤት ውስጥ ዲዛይነር ነበር። ይህ ሁሉ የሚያሳየው ከፍተኛ ሀብት እንዳለው ቢሆንም ይህ ግን ለሰዎች እንዲታይ የፈቀደው ያህል ብቻ ነበር። ትክክለኛ የሀብቱ መጠን አይታወቁም ነበር። ነገር ግን ጠበቆቹ በኋላ ላይ እንደተናገሩት በመቶ ሚሊዮኖች የሚቆጠር ምናልባትም ከ1 ቢሊዮን ዶላር በላይ ሊሆን የሚችል ሀብት ነበረው። እንደ አውሮፓውያን አቆጣጠር በ2025 ሴናተር ሮን ዋይደን ባወጡት ማጠቃለያ መሰረት ባንኮች ከኤፕስቲን ጋር የተያያዙ ከ1.5 ቢሊዮን ዶላር በላይ የሚሆኑ አጠራጣሪ የገንዘብ ዝውውሮች ለይተዋል። ይህም ከ2000ዎቹ መጀመሪያ አንስቶ እስከ 2019 ድረስ የተደረጉ በሺዎች የሚቆጠሩ የገንዘብ ዝውውሮችን ያካትታል። ገንዘቡ በማርማሩ ተቋማት፣ በሩሲያ ባንኮች፣ በምስራቅ አውሮፓ ደሴቶች እና በእስራኤል የቴክኖሎጂ ኩባንያዎች መረብ ውስጥ ያልፍ ነበር። ይህ ሁሉ ሀብት የተገኘው ደግሞ ምንም አይነት ዲግሪ ሳይኖረው በታዋቂ ትምህርት ቤት ውስጥ በሂሳብ መምህርነት ስራ በጀመረ ሰው መሆኑ አስገራሚ ነው። እንደ አውሮፓውያን አቆጣጠር በ2008 በወሲብ ወንጀል ለመጀመሪያ ጊዜ ሲታሰር ጣፋጭ ስምምነት ስዊትሃርት ዲል ተብሎ የሚጠራ ልዩ ቅጣት ቅናሽ ተደረገለት። ይህ ስምምነት የአሜሪካ የፍትህ ስርዓት የሚጻረርና ለማመን የሚከብድ ነበር። ምርመራዎች በፓልም ቢች በሚገኘው መኖሪያ ቤቱ በደርዘን የሚቆጠሩ ተጎጂዎችን ማዘዋወሩን ቢያሳዩም የተፈረደበት ግን የ18 ወራት እስራት ብቻ ነበር። እሱም ቢሆን እንደ ማንኛውም እስረኛ አልነበረም። ወደ ግዞት እስር ቤት ከመላክ ይልቅ ወደ ፓልም ቢች ካውንቲ ማቆያ ስቶኬድ ተላከ። በጠበቆች ጥያቄ መሰረት መጀመሪያ ለብቻው በሚገኝ ክፍል፣ በኋላም በማቆያ የሕክምና መስጫ ክፍል ኢንፈርሜሪ ውስጥ እንዲቆይ ተደረገ። ያ ክፍል ቀደም ሲል ሰራተኛ አልነበረውም። ለኤፕስቲን ሲባል ግን ወንዶችና ሴቶች ተቀጥረው በሰራተኛ እንዲሞላ ተደረገ። አንድ የጦር መኮንን የክፍሉ በር ክፍት ሆኖ እንዲቆይ ትዕዛዝ የሰጠ ሲሆን ሚዲያዎች ገደብ የለሽ መዳረሻ ብለው በጠሩት ሁኔታ ቴሌቪዥን ወዳለው የግል ጥበቃ ክፍል እንዲገባ ተመቻችቶለት ነበር። ብዙዎቹ ተጎጂዎች በቀላሉ ገንዘብ እንደሚያገኝ ቃል እየገባላቸው ከአካባቢ ከፍተኛ ትምህርት ቤቶች የሚመለመሉ ድሃ ተማሪዎች ነበሩ። እሱ ግን እንደሱ ያሉ ወንጀለኞች የማይፈቅድላቸውን እድል አግኝቶ በሳምንት 6 ቀን እስከ 12 ሰዓት ድረስ ለስራ እንዲወጣ ይፈቅድለት ነበር። ለእሱ የተመደቡ ደህንነቶች ሲቪል ልብስ ስዊትስ እንዲለብሱ የታዘዙ ሲሆን እስረኛ ከማለት ይልቅ ደንበኛ ዘ ክላያንት ብለው ይጠሩት ነበር። ለዚህ ልዩ ጥበቃ ለሸሪፍ ቢሮ $128,000 ያህል የከፈለ ሲሆን የሚሰራውም ደህንነቶች ራሳቸው በፈለጉለት ለትርፍ ያልተቋቋመ ቢሮ ውስጥ ነበር። ኤፕስቲን ሁል ጊዜ የጥበብና የጥናት ሰው እንደሆነ ይናገራል። እንዲሁም ዓለም አቀፍ ግብረሰናይ እንደሆነ ይገልጽ ነበር። ነገር ግን የእሱ ድርጅቶች የህይወት እውነት ለመደበቅ የተሰሩ ጭንብሎች ነበሩ። ኒውዮርክ ታይምስ እንደገለጸው የእሱ ሐሰት የበጎ አድራጎት ሥራ በማታለል ላይ የተገነባ ስም የማሳደጊያ ዘዴ ነበር። እርዳታ ካደረገም ለግል ጥቅሙ ሲሆን የሰጠውን ገንዘብ መጠን አጋኖ ይናገር ነበር። ለስራ በሚወጣባቸው ቀናት እሱ ከጎብኚዎች ጋር በዝግ በር ሲገናኝ ደህንነቶቹ ደጃፍ ላይ ይጠብቁት ነበር። የእነዚህ ጎብኚዎች መዝገብ በኋላ ላይ እንዲጠፋ ተደርጓል። ቢያንስ 9 ጊዜ ወደ ፓልም ቢች ቤቱ እንዲሄድ ተፈቅዶለታል። ይህ ህግን ማጠፍ ብቻ ሳይሆን ህግን ፈጽሞ መጣስ ነበር። የራሱን ተሽከርካሪ ይጠቀም ነበር። በደርዘን የሚቆጠሩ ቀጠሮዎችን ይይዝ ነበር እና በ6 ወራት ውስጥ ቢያንስ 69 ጊዜ ወደ ሐኪም ሂዷል። እንደ በጣም አስፈላጊ ሰው ቪአይፒ ይስተናገድ ነበር። ይህ ደግሞ ተጎጂዎች ከሚወስድባቸው ቦታዎች በአንዱ ፍሎሪዳ ውስጥ ብቻ የተደረገ ነው። መርማሪዎች ቤቱን ሲፈትሹ የኮምፒውተር እቃዎችና የሃርድ ድራይቮች ክምችት ጠፍተው ነበር። አንድ መርማሪ በኋላ ላይ በሰጠው ቃል ኤፕስቲን ወይም እሱን የሚጠብቀው አካል አስቀድሞ መረጃ ደርሶት መሳሪያዎቹ እንዲወገዱ ማድረጉን ግልጽ እንደነበር ተናግረዋል። የኤፕስቲን ረጅም ጊዜ የፓልም ቢች ረዳት በትለር የነበረው አልፍሬዶ ሮድሪጌዝ ትንሿ ጥቁር መጽሐፍ ሊትል ብላክ ቡክ ተብላ የምትታወቀውን ይዞ ነበር። በመጽሐፏ ውስጥ ወደ 1600 የሚጠጉ ስሞች፣ 5000 ስልክ ቁጥሮች እና በሺዎች የሚቆጠሩ ኢሜይሎች የመኖሪያ አድራሻዎች ይገኙበታል። ዝነኞቹ ሳይንቲስቶች፣ ፖለቲከኞች፣ ቢሊዮነሮች፣ ልዑላን እና ልዕልቶች ስማቸው ተመዝግቧል። ሮድሪጌዝ ያለቀውን ብልሹ የዕለት ተዕለት ተግባራት በቅርብ እንደሚያውቅ ተናግሯል። በዋና ገንዳ ዙሪያ ብዙ እርቃናትን እንዳየ፣ ከኤፕስቲን ማሳጆች በኋላ የወሲብ መጫወቻዎች አዘውትሮ ያጸዳ እንደነበርና በኤፕስቲን የግል ኮምፒውተር ላይ አስደንጋጭ ነገሮች እንዳየ ገልጿል። ነገር ግን መጽሐፉን ለሕግ አስከባሪዎች ከመስጠት ይልቅ ለጠበቆች በ$50,000 ለመሸጥ በመሞከሩ ሮድሪጌዝ በእስራት ተቀጥቷል። ከ13 ወራት በኋላ በ60 ዓመቱ በካንሰር ሕይወቱ አልፏል።
እሱ ብቻ አልነበረም። ኤፕስቲን መጀመሪያ ከታሰረ በኋላ ባሉት ዓመታት ከሱ ወይም ከወንጀለኞች ጋር ቅርብ ግንኙነት የነበራቸው ከ2 ደርዘን በላይ ሰዎች ሙተዋል። አንዳንዶች ወጣቶች ነበሩ። ከእነዚህ መካከል ቢያንስ 3 ተጎጆችና አንድ የቀድሞ እስር ቤት ጓደኛው ይገኙበታል። ይህም በኋላ ለተነሱት የሥራ ትንታኔዎች ኮንስፒሬሲ ቲዎሪስት መነሻ ሆኖ ነበር። በመረጃዎችና የተጎጂዎች ምስክርነት ኤፕስቲንን ለብዙ ዓመታት ሊያስሩት ይገባ ነበር። ሆኖም በወቅቱ የፍሎሪዳ ደቡባዊ ዲስትሪክት አቃቤ ሕግ የነበሩት አሌክሳንደር ኦኮስታ ከኤፕስቲን የሕግ ቡድን ጋር የፌዴራል ክስ ያለመመስረት ስምምነት ተደራደሩ። ይህ ስምምነት ለኤፕስቲን ከፌዴራል ክስ ነፃ የመሆን መብት ኢሚኒቲ የሰጠ ሲሆን፣ በሚገርም ሁኔታ ይህ መብት ለማንኛውም ግብረ አበሮቹ ጭምር የተሰጠ ነበር። የፍትህ ሚኒስቴሩ ተቆጣጣሪ በኋላ እንደጻፈው ስምምነቱ የታቀደው እየተካሄደ ያለውን የፌዴራል ምርመራ ለማቆም ነበር። በዚህ ምክንያት ኤፍቢአይ ምርመራ ተዘጋም። ዶሴው አቧራ እንዲወርስ ወደ መዝገብ ቤት ተመለሰ። እንደ ዘ ዴይሊ ቢስት ዘገባ አንድ የቀድሞ የዋይት ሃውስ ባለስልጣን በኋላ እንደተናገሩት አኮስታ ለትራምፕ የሽግግር ወቅት ቃለ መጠይቅ አድራጊዎች ኤፕስቲን የደህንነት ተቋሙ ኢንተለጀንስ ሰው ጉዳዩ እንደሰው ተነግሮኛል ብለዋል። ቢሆንም በ2020 ፍትህ ሚኒስቴር ክለሳ ላይ አኮስታ ኤፕስቲን የደህንነት ቅጥረኛ ስለመሆኑ የሚያውቁት ነገር እንዳለ ሲጠየቁ የለም ብለዋል። ምርመራውም ተቃራኒ ማስረጃ ሳያገኝ ቀርቷል። የሆነ ሆኖ በፍሎሪዳ ግዛት አንድ በጣም የበሰበሰ ነገር እንዳለ ግልጽ ነበር። የክልሉ ሴናተር ላውረን ብሩክ ያዩት ነገር አልተመቻቸውም ነበር። ሕግን ማስከበር ነበረባቸው። ግለሰቡ ማን እንደሆነ፣ በባንክ ምን ያህል ገንዘብ እንዳለው ወይም በአውሮፕላን ውስጥ ማን እንደነበረ እነሱን የሚያስጨንቅ ሊሆን አይገባም ነበር በማለት ለሚዲያ ተናግረዋል። ነገር ግን ይህ የአሜሪካ ነው። ገንዘብ መናገር ብቻ ሳይሆን ሌላውን ድምፅ ሁሉ ማጥፋት የሚችልበት ሀገር። በእስር ቤት ክፍል ውስጥ የደረሰው ድንገተኛ ሞት ካሜራዎች ምስጢራዊ በሆነ በጠፋበትና 2 ጠባቂዎች ተኝተው በነበሩበት ምሽት ከፍተኛ ጥርጣሬ ፈጥሯል። የአስከሬን ምርመራ የተገደለ ይመስላል ካለው በኋላ ተራ ታዛቢዎች እንኳን ከጀርባው ሌላ ጨለማ የተደበቀ ነገር እንዳለ መጠራጠር ጀመሩ። እነዚህን ነገሮች ለመረዳት ወደ ሕይወት ታሪክ መመለስ አለብን። ኤፕስቲን ጥር 20 ቀን 1953 እንደ አውሮፓውያን አቆጣጠር ብሩክሊን ኒውዮርክ ውስጥ ተወለደ። እናቱ የቤት እመቤት፣ አባቱ ደግሞ የፓርክ ጠባቂና አትክልተኛ ነበሩ። ብዙ ገንዘብ አልነበራቸውም፣ ነገር ግን ለጓደኞቻቸውና ለጎረቤቶቻቸው ደስተኛ ቤተሰብ ይመስሉ ነበር። ጄፈሪ ተራ የሕዝብ ትምህርት ቤት የገባ ቢሆንም 2 ክፍሎችን በመዝለል በ13 ዓመቱ ተመረቀ። እሱ ጎበዝ ነበር። ሌሎች ልጆችን በትርፍ ጊዜ በማስጠናት ገንዘብ ያገኝ ነበር። በወቅቱ ሂሳብ በመስራትና ፒያኖ በመጫወት የሚታወቅ ጥቂት ለየት ያለ ጠባይ ያለው ነርድና ሞላ ደንደን ያለ ልጅ ተደርጎ ይገለጽ ነበር። ማንም ቢሆን ይህ ልጅ አንድ ቀን በከባድ ወንጀል ውስጥ ይዘፈቃል ብሎ ይገምት አልነበረም። በኒውዮርክ ዩኒቨርሲቲ የሂሳብ ሳይንስ ተቋም ጨምሮ በ2 ዩኒቨርሲቲዎች ተማሪ ቢሆንም የትኛውንም ግን አልጨረሰም። የሆነ ሳለ በ1974 እንደ አውሮፓውያን አቆጣጠር በማናታን በሚገኘው በታዋቂው የዳልተን ትምህርት ቤት የሂሳብና ፊዚክስ መምህር ሆኖ ለመቀጠር በቃም። ለዚህም ሊሆን የሚችለው ምክንያት በስራ ልምድ መገለጫው ሪዚዩም ላይ ዋሽቶ ሊሆን ይችላል። ሌላው መላምት ደግሞ ለደህንነት ተቋማት እንዲያገለግል እየተዘጋጀ ነበር የሚል ቢሆንም ለዚህ ግን ምንም ማስረጃ የለም። ምናልባትም በጣም ብልህ ስለነበር ቃለ መጠየቅ አድራጊዎቹን አስደንቆ ሊሆን ይችላል። ያም ሆነ ይህ ዳልተን የኒውዮርክ ሊቃን ልጆቻቸውን የሚልኩበት ቦታ ነበር። የከተማዋ ጥንታዊ ባለሀብቶች እና የከፍተኛ ማህበረሰብ አባላት የሚገኙበት ስፍራ ነው። ኤፕስቲን ዳልተንን ከመቀላቀሉ ጥቂት ቀናት ቀደም ብሎ የትምህርት ቤቱ ርዕሰ መምህር ዶናልድ ባር ነበሩ። እሳቸው የዊሊያም ባር አባት ናቸው። ዊሊያም ባር በኋላ ላይ የኤፕስቲን 2007 ጣፋጭ ስምምነት እንደገና በሚመረምርበት ወቅት የፍትህ ሚኒስቴር እና በበላይነት የሚመሩት የአሜሪካ ጠቅላይ አቃቤ ሕግ ናቸው። በይፋዊ መረጃዎች መሰረት የዶናልድ ባር የስራ ውል ያበቃው ኤፕስቲን ስራ ከመጀመሩ አንድ ቀን ቀደም ብሎ ነበር። ነገር ግን የትምህርት ቤቱ ሰራተኞች ዶናልድ ባር ያልተለመደ ጠባይ ያላቸው
መምህራን ወደ ትምህርት ቤቱ በማምጣት ስለሚታወቁም ኤፒስተንን የቀጠሩት እሳቸው ሊሆን እንደሚችሉ ይገምታሉ። ቢሆንም ግን ከግጥምጥሞች ኮንሲደንስ ባለፈ ባረን ከኤፒስትን ጋር የሚያገናኙ ጠንካራ ማስረጃ የለም። ኤፒስትን ወንጀሎቹን በይፋ ከመታወቃቸው ከረጅም ጊዜ በፊት ከሀያላን ሰዎች ጋር ይተዋወቅ ነበር። እነዚህ ሰዎች ልጆቻቸው ወደፊት ሀያል የሚሆኑ ነበሩ። ስለ መምህርነቱ የሚሰጡት አስተያየቶች የተደበላለቁ ናቸው። አንዳንዶች ጎበዝና ማራኪ መምህር እንደነበር ሲያስታውሱት፣ ሌሎች ደግሞ አድርባይ፣ የማይመችና ብቃት የሌለው አድርገው ይገልጹታል። በርካታ የቀድሞ ተማሪዎቹ ከክፍል ውጭ በሴት ልጆች ይከበብ እንደነበር፣ ይህም ተገቢ እንዳልነበር ያስታውሳሉ። አንደኛው ተማሪ አንድ አይነት የሚያስፈራ ክሪፒ ስሜት ነበረው ብለዋል። በዚህ ሁኔታ ያ ምስኪን ልጅ በችሎታው ታግዞ ወደ ኒውዮርክ ሊቀን ዓለም ዘልቆ ገባ። በትምህርታዊ ዘርፍ ብቻ ሳይሆን በሌሎች ዘርፎችም ስሙን ማስጠራት ጀመረም። በ1975 የዳልተን ትምህርት ቤት ጋዜጣ እንደዘገበው በአንድ ዝግጅት ላይ አቶ ኤፒስቲን በፒያኖ ላይ ድንቅ ተሰጥኦ እንዳለው አሳይቷል ብሎ ነበር። ኤፒስቲን ባለሀብት ወላጆች ለማስደመም ጥረት ያደርግ ነበር። ከእነዚህ መካከል የቤር ስትራንስ የኢንቨስትመንት ባንክ ሊቀመንበር የነበሩት አለን ኤስ ግሪንበርግ ይገኙበታል። ከ2 ዓመታት በኋላ ኤፒስቲንን ከዳልተን ትምህርት ቤት ወጣም። አንዳንዶች በገዛ ፍቃዱ ለቀቀ ይላሉ፣ ሌሎች ደግሞ በስራ ብቃት ማነስ ምክንያት ተባረረ ይላሉ። ብዙም ሳይቆይ ኤፒስቲን በዎል ስትሪት ውስጥ በቤር ስትራንስ ባንክ በአለን ግሪንበርግ ጥላ ስር ስራ ጀመረም። ኩባንያው ፒኤስዲ ወይም ፑር ስማርት ዊዝ ዲዛየር ቱ ቢ ሪች ማለትም ምስኪን ብልና የመበልጸግ ፍላጎት ያላቸውን ሰዎች ያበረታታ የነበረ ኩባንያ ነው። ኤፒስቲን ደንበኞች በሀብታሞች ላይ የሚጣለውን ቀረጥ እንዴት መቀነስ እንደሚቻል በማማከር ገንዘብ ያተርፍላቸው ነበር። በሕግ ውስጥ ያሉ ክፍተቶችን ሉፕሆልስ በማግኘት ረገድ የተካነ ነበር። ቀሪዎቱንም በእነዚህ ክፍተቶች ውስጥ ለመኖር አሳልፈዋል። ከ4 ዓመታት በኋላ ዘ ዎል ስትሪት ጆርናል ጄፌሪ ኤፒስቲን ስም በኩባንያው አዲስ አጋርነት ከሰዎች ዝርዝር ውስጥ አሰፈረ። በዚያው ዓመት ኮስሞፖሊታን መጽሔት ላይ የወሩ ላጤ ተብሎ የቀረበ ሲሆን ይህም ስለ እሱ ልዩ ተሰጥኦዎች ከወጡት በርካታ መጣጥፎች የመጀመሪያው ነበር። የኮስሞፖሊታን ዘገባ እንደገለጸው ይህ 27 ዓመት ወጣት የፋይናንስ ስትራቴጂስት ሲሆን በዓመት $1 ሚሊዮን በላይ ከሚያገኙ ሰዎች ጋር ብቻ የሚነጋገር ነበር። አጭር ጽሑፉ የኒውዮርክ ዳይናሞ ብሎ የጠራው ሲሆን ቆንጆ የቴክሳስ ሴት እንደሚፈልግ ገልጾ ነበር። በወቅቱ ገንዘብና ወሲብ የሕይወቱ ዋና መነሻዎች የነበሩ ይመስላሉ። እንደ አውሮፓውያን አቆጣጠር በ1981 ኤፒስቲን ቤር ስተርንስን ለቀቀ። ለምን እንደለቀቀ እርግጠኛ ባይሆንም አንዱ የቀድሞ የሥራ ባልደረባው እንደሚለው ግን ሕገወጥ ተግባራትን ሲፈጽም በመገኘቱ ነበር። ኤፒስቲን በኋላ ላይ ይህንን የካደ ሲሆን ለክሱም በቂ ማስረጃ አልተገኘም። ለጥቂት ጊዜም ፊክሰር፣ ችግር ፈቺ ወይም የፋይናንስ አዳኝ በመሆን ሀብታም ሰዎች በማጭበርበር የተነጠቁትን ገንዘብ እንዲያስመልሱ ይረዳ ነበር። በዚህ ወቅትም በጣም ሰፊ ትውውቅ እንዳለው በመናገር ይፎክር እንደነበር ተዘግቧል። እሱ የተለመደ አይነት የፋይናንስ ባለሙያ አልነበረም። ከያዛቸው ንብረቶች መካከል የሐሰት ፓስፖርቶች ይገኙበታል። ይህም ማንነቱ ሳይታወቅ በዓለም ዙሪያ እንዲንቀሳቀስ አስችሎታል። ይህ ደግሞ የሀያላን ሰዎችን ግንኙነት የሚጠይቅ የወንጀል ድርጊት ነው። አንዱ የኦስትሪያ ፓስፖርት የእሱን እውነተኛ ፎቶ የያዘ ቢሆንም ስሙን ግን የሐሰት ነበር። መኖሪያውም ሳውዲ አረቢያ እንደሆነ ይገልጻል። ከደንበኞቹ አንዱ ቢሊዮነር እና የጦር መሳሪያ አከፋፋይ የነበረው ሳውዲው ነጋዴ አድናን ካሾጊ ነበር። የመካከለኛው ምስራቅ ታላቁ ጋታስቢ ዘ ግሬት ጋታስቢ ኦፍ ዘ ሚድል ኢስት የሚል ቅጽል ስም የተሰጠው ሲሆን ለሀብታሞች እና ለሀያላን ሰዎች እጅግ የተንቆጠቆጡ ግብዣዎች ያዘጋጅ ነበር። ካሾጊ በኢራን ኮንትራ ቅሌት ውስጥ ማዕከላዊ ሚና ነበረው። ይህም አሜሪካ በድብቅ ለኢራን የጦር መሳሪያ የምታሸጋግርበትና ከሱ የሚገኘው ትርፍ በኒካራጓ የሚገኙ አማጽያን የጦር መሳሪያ መግዣ የሚውሉበት ተግባር ነበር። ካሾጊ ሳፋሪ ክለብ ብሎ በጠራው ድብቅ መረብ አማካኝነት ከምዕራባውያን ደህንነት ተቋማት ጋር ጥልቅ ግንኙነት ነበረው። እንዲሁም ከእስራኤል ደህንነት ተቋማት ጋር ጠንካራ ትስስር ነበረው። ይህ ሁሉ ኤፒስቲንን ለማንኛውም የደህንነት ተቋማት መስራቱ አያረጋግጥም። ነገር ግን ከእነዚህ አካላት ጋር ግንኙነት ባላቸው ሰዎች ዙሪያ ይንቀሳቀስ እንደነበር ያሳያል። ከእነዚህ መካከል ዋነኛውና ዝነኛው የብሪታንያ የሚዲያ ባለሀብት ሮበርት ማክስዌል ነበር። ባለፉት ዓመታት የወጡ ዘገባዎች ማክስዌል ከኤምአይ6 እንግሊዝ፣ ከኬጂቢ ሩሲያ እና ከሞሳድ እስራኤል ጋር ቢያያይዙትም የደህንነት ቅጥረኛ ስለመሆኑ ግልጽ ማስረጃ አልተገኘም። ቢሆንም ግን የእንግሊዝ የውጭ ጉዳይ መስሪያ ቤት ማክስዌልን ቢያንስ የሁለትዮሽ ምናልባትም የሶስትዮሽ ትሪፕል ኤጀንት እንደሆነ የጠረጠሩት ነበር።
የታወርስ ፋይናንሻል ኮርፖሬሽን መስራች ስቴቨን ሆንበርግ ኤፒስቲንን ከማክስዌል ጋር ያስተዋወቁ እሱ እንደሆነ በኋላ ላይ ተናግሯል። በተጨማሪም የብሪታንያ የደህንነት ተቋም ኤፒስቲን ቀጥሮት ነበር ሲል ከሶ ነበር። ሆኖም ሆፍንበርግ ይህንን ክስ ያቀረበው በ450 ሚሊዮን ዶላር የፖንዚ ስኪም ማጭበርበር ወንጀል ተፈርዶበት በእስር ላይ ያለ ነበር። ኤፕስታይን ለሆፈንበርግ በአማካሪነት ይሰራ የነበረ ሲሆን በኋላ ላይ በማጭበርበር ተግባር ውስጥ አባሪ ዋና አርኪቴክት ተብሎ ተጠርጥሯል። ያም ሆኖ ግን ኤፕስታይን ክስ አልተመሰረተበትም። ሆፈንበርግ ስለ ማክስዌል እና ስለ ብሪታንያ ደህንነት የተናገረው ማስረጃ ያልተገኘለት ጉዳይ ነው። በአማካሪነት ይሰራ በነበረበት ወቅት ኤፕስታይን በዛሬው የገንዘብ ምንዛሬ በወር $70,000 ያገኝ ነበር፣ ቢያንስ በወረቀት ላይ። በወቅቱ የነበሩ መዝገቦች እንደሚያሳዩት ኤፕስታይን $1 ሚሊዮን ኢንቨስትመንት ለማድረግ $700,000 መበደር ነበረበት። ይህ የሚያሳየው በኋላ ላይ ያሳየው የነበረው ግዙፍ ሀብት ላይ ገና እንዳልደረሰ ነው። በማጭበርበሩ ተግባር መጠቀሙን ባያረጋገጥም ስለ ድርጊቱ ምንም አላውቅም ማለቱ ግን ለማመን አስቸጋሪ ነው። እንደ አውሮፓውያን አቆጣጠር በ1990ዎቹ በድንገት ወደ ትልቅ ሀብት የመጣ ይመስላል። የእሱ ማኔጅመንት ኩባንያ ጀፈሪ ኤፕስታይን ኮርፖሬሽን ብዙም ሳይቆይ የዓለም ሊቃንን ሀብት እንደሚያስተዳድር መናገር ጀመረ። የድርጅቱ እንቅስቃሴ በፍጥነት ያደገ ሲሆን በአንድ ወቅት 20 አካውንቶችና በርካታ ረዳቶች ነበሩት። ረዳቶችም ሁልጊዜ በጣም ወጣትና ማራኪ እንደነበሩ ሰዎች በኋላ ላይ መስክረዋል። ለታዛቢዎች ቢሮ የንግድ ቦታ ሳይሆን የመዝናኛ ቤት ይመስል ነበር። ኤፕስታይን ከ1 ቢሊዮን ዶላር በላይ ያላቸውን ደንበኞች ብቻ እንደሚቀበል ይፎክር ነበር። $800 ሚሊዮን ብቻ ይዞ የመጣን ሰው አልቀበልም ይል ነበር። ይህም በፋይናንስ ዓለም ውስጥ ታይቶም ተሰምቶም የማይታወቅ ነገር ነው። አንዱ ጓደኛው እንደተናገረው የ$500 ሚሊዮን ደንበኛ ላኩለት፣ እሱ ግን ይህ አካውንት በጣም ትንሽ ነው ብሎ አልቀበልም አለ። እነዚያ ደንበኞች እነማን እንደነበሩ የተገለጸ ነገር የለም። ኤፕስታይን ሀብቱን በትክክል እንዴት እንዳገኘው አሁንም ሚስጥር ነው። አንዱ አንጋፋ ኢንቨስትመንት ስራ አስኪያጅ እንደተናገረው የንግድ ዓለሙ በጭራሽ አያውቀውም። እንደሱ ያሉ ትልቅ አውሬ በበረዶ ላይ ምንም አይነት የእግር አሻራ ለማሳረፍ በጣም ያልተለመደ ነገር ነው። ኤፕስታይን በእርግጥ ግዙፍ ሀብት አከማችቶ ከሆነ ንግዱ ምንም አይነት ይፋዊ ሰነድ አሻራ በብሎምበርግ ላይ እንኳ አላስቀመጠም። ኤፕስታይን ራሱ የተናገረው ነገር ቢኖር ሰዎች በጣም ከፍተኛ መጠን ያለው ገንዘብ አምነው እንደሰጡት ብቻ ነው። ከዚያ ባለፈ ግን በዚያ በሚነገርለት የንግድ ችሎታው ለደንበኞች በሚሊዮኖች ወይም በቢሊዮኖች የሚቆጠር ትርፍ ስላስገኘበት ሁኔታ ምንም ማስረጃ የለም። ኤፕስታይን አንዱ የታወቀ ቢሊዮነር ደንበኛ ነበረው። እሱም የኤል ብራንድስ እና የቪክቶሪያ ሴክሬት ባለቤት ሌስሊ ዌክስነር። በዌክስነር ሀብት ላይ ሙሉ ውክልና ፓወር ኦፍ አቶርኒ ስለነበረው ኤፕስታይን ራሱን አበልጽጎ ሊሆን ይችላል፣ ነገር ግን የብቻውን ያን ያህል ግዙፍ ሀብት እንዴት እንዳከማቸ ሊያስረዳ አይችልም። ይህ ሀብት ግን በተከበሩ የቦርድ አባላት ውስጥ እንዲቀመጥ አልፎ ተርፎም ለሃርቫርድ ዩኒቨርሲቲ $9.1 ሚሊዮን በቼክ በመጻፍ የሂሳብ ባዮሎጂ ፕሮግራም እንዲቋቋም ረድቷል። ዌክስነር በጭራሽ ለማያውቅ ሰው ሀብቱን አምኖ መስጠቱ ለብዙዎች የማይመስል ነገር ነበር። አንዱ የዌክስነር ኩባንያ ስራ ኃላፊ በኋላ ላይ እንደተናገረው ሁሉም ሰው ኤፕስታይን ማን እንደሆነ ይጠይቅ ነበር፣ እሱ ግን በድንገት ከተፍ አለ። አንድ የቀድሞ ሰራተኛ ደግሞ ሁሉም ሰው እስከ ሞት የሚፈራው ምስጢራዊ ሰው ነበር ብሏል። ሁለት ሰዎች ከእንግድነት አልፈው እጅና ጓንት ሆኑ። ያ የማናተን መኖሪያ ቤት በመጨረሻ በዌክስነር ቁጥጥር ስር ከነበረ ተቋም ወደ ኤፕስታይን ተላለፈ። ዌክስነር በ1989 ቤቱን በ$13 ሚሊዮን ገዝቶ በሚሊዮን የሚቆጠር ገንዘብ ለጥገና ካወጣ በኋላ ለኤፕስታይን በትንሽ ክፍያ ሰጠው። ኤፕስታይን በኋላ ላይ ቤቱን በቨርጂኒያ አይላንድ ለሚገኘው ማፔል ኢንክ ለተባለው ኩባንያ በነፃ አዘዋወረው። በዛን ጊዜ ኤፕስታይን ራሱን የቪክቶሪያ ሴክሬት ታለንት ስካውት ተሰጥኦ ፈላጊ አድርጎ በማቅረብ ሴቶችን ያለ አግባብ እንደሚጠቀም ቅሬታዎች ይነሱበት ነበር። ገና በ1997 እንደ አውሮፓውያን አቆጣጠር እንዴት ወጣት ሴት በዚህ ምክንያት በደል እንደደረሰባት ለፖሊስ አመልክታ ነበር። ይህ በኤፕስታይን ላይ የቀረበ የመጀመሪያው የወሲብ ጥቃት ሪፖርት ነበር። ፖሊስ ምርመራ ቢያደርግም እሷ አለች ሺ በሚል መዝገቡን ተጨባጭ ማስረጃ የለም በሚል ምክንያት ዘግተውታል። ከጊዜ በኋላ ዌክስነር ኤፕስታይን ከፍተኛ መጠን ያለው ገንዘብ አለአግባብ ተጠቅሟል ሲል ከሰሰው። ዌክስነር እና ባለቤቱ በበኩላቸው የኤፕስታይን ተጽዕኖ ያለምንም ቁጥጥር እንዲያድግ ፈቅደዋል በሚል የኩባንያው ባለ አክሲዮኖች ተከሰዋል። በ2008 ኤፕስታይን ጥፋተኛ ተብሎ ከተፈረደበት ከወራት በኋላ እንኳን የፋይናንስ ግንኙነታቸው ሙሉ በሙሉ አልተቋረጠም ነበር። ኤፕስታይን ከዌክስነር የንግድ ህይወት ሙሉ በሙሉ ተወግዶ የወጣው ከታሰረ ከ18 ወራት በኋላ ነበር። ኤፕስታይን የፈለገው እንደሚያደርግ ግልጽ ነበር። ይህም ከፈረንሳዩ ሞዴሊንግ ወኪል ዣን ብሎክ ብሩኔል ጋር የነበረው ረጅም ጊዜ አጋርነት ይጨምራል። ኤፕስታይን የብሩኔል ኤምስቱ ሞዴል ማኔጅመንት የገንዘብ ድጋፍ ያደርግ ነበር። አንዲት ተጎጂ በኋላ ላይ እንደተናገረችው ይህ ድርጅት ወጣቶችን ለማዘዋወር እንደ መደበቂያ ፍሮንት ያገለግል ነበር።
እንደ አውሮፓውያን አቆጣጠር በ2020 ኤፕስቲን በሞተ በአንድ ዓመቱ ብሩንዲ በከባድ ወሲባዊ ጥቃትና በሰዎች ዝውውር ጥርጣሬ ፓሪስ ውስጥ በቁጥጥር ስር ዋለ። በ2022 እሱም በተራው ከእስር ቤት ክፍል ውስጥ ሞቶ ተገኘ። የእሱ ሞት እንደ ኤፕስቲን የተኙ ጠባቂዎች ወይም የተበላሹ ካሜራዎች ባያካትትም በሰዎች አእምሮ ውስጥ እየተቀጣጠለ ነበረው የሴራ ትንታኔ ኮንስፒሬሲ ቲዎሪ ተጨማሪ ማጎድ ሆኗል። የኤፕስቲን የተወሰነ የገንዘብና የሊቃኑ ዓለም መግቢያ በር ኤፕስቲን የረጅም ጊዜ ጥፋት አጋር የነበረችው የግስሊን ማክስዌል አባት ከነበሩት ከሮበርት ማክስዌል ጋር የተያያዘ ሊሆን ይችላል። ሮበርት ማክስዌል ናዚዎች መላ ቤተሰቡን ከገደሉበት ከሆሎኮስት የተረፈ እና በብሪታንያው ጦር ውስጥ በጀግንነት የተዋጋ ሰው ነበር። ከጦርነቱ በኋላ ንግድ፣ ፖለቲካ እና ደህንነት የተደበላለቁበት ግዙፍ ሚዲያ ኤምፓየር ገነባ። ባለፉት ዓመታት ከኤምአይ6 ከጂቭ እና ከሞሳድ ጋር ግንኙነት እንደነበሩ ሲናገር ቆይቷል። አንዳንድ ኩባንያዎችም ለደህንነት ስራ መደበቂያ እንደነበሩ ይገመታል። የማክስዌል የህይወት ታሪክ ልክ እንዳጀማመሩ ሁሉ አበቃቁም ሚስጥራዊ ነበር። በ1991 እንደ አውሮፓውያን አቆጣጠር ሌዲ ግስሊን ከተባለች የቅንጦት መርከቡ ላይ ወድቆ ህይወቱ አልፎ ተገኘ። ይህም ሁኔታ እስከዛሬ ድረስ አጠራጣሪ ተደርጎ ይወሰዳል። እሱ ከሞተ በኋላ መርማሪዎች ማክስዌልን ከኩባንያዎች የጡረታ ፈንድ በመቶ ሚሊዮኖች የሚቆጠር ገንዘብ በመዝረፉና በሺዎች የሚቆጠሩ ብሪታንያውያን ሰራተኞች ለችግር መዳረጉን ደረሱበት። ልጁ ግስሊን አባቷ በልብ ድካም ምክንያት ከመርከቡ ወድቆ ሰመጠ የሚለውን ምርመራ ድምዳሜ ያልተቀበለችውም። አባቷ ከሞተ በኋላ የግስሊን የኤፕስቲንን ጎን መገኘት ይበልጥ እየጠነከረ መጣ። ይህም ኤፕስቲን በሊቃን ዘንድ የነበረውን ዝና እንዲገነባ ረድቶታል። በ2002 ኒውዮርክ መጽሔት ኤፕስቲንን የሚስጥር ሰው እና በከተማው ካሉ ደማቅ የላጤ ወንዶች አንዱ እንደሆነ ገልጾታል። ሀብቱን እንዴት እንዳገኘው ለዓመታት ማንም ሊገምተው አልቻለም። ከዚያ 10 ዓመታት በፊት በ1992 ከጊስሊን ጋር መታየት ከጀመረ በኋላ ሜል ኦን ሰንዳይ የተባለው ብሪታንያ ጋዜጣ ለመሆኑ እሱ ምንድነው? የመሬት አልሚ፣ የፒያኖ ተጫዋች፣ የሂሳብ መምህር፣ የኩባንያዎች ሀብት አዳኝ፣ የባንክ ባለሙያ ወይስ ዓለም አቀፍ ነጋዴ ሲል ጠይቆ ነበር። ኤፕስቲን የኖቤል ተሸላሚ ሳይንቲስቶችን በግል ጀቱ በማመለስ ይታወቃል። በዚያውም የኒውዮርክ መጽሔት ዘገባ በወቅት አካባቢ ተዋናይን ኬቪን ስፔስ እና ክሪስ ታከርን እንዲሁም የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተንን ይዞ በቦይንግ 727 አውሮፕላኑ በኋላ ላይ ሉሊት ኤክስፕረስ በተባለው ወደ አፍሪካ ተጉዞ ነበር። በማናተን መኖሪያ ቤቱ አዘውትሮ ከሚገኙ ሰዎች አንዱ የእስራኤል መከላከያ ሚኒስትር እና ከ1999 እስከ 2001 የነበሩት የጠቅላይ ሚኒስትር ኢሁድ ባራክ ነበሩ። ባራክ ደጋግመው ይጎበኙት ነበር። በአንድ ማስታወሻ ላይ ባራክ ኤፕስቲንን የሰዎች ሰብሳቢ ሲሉ ጠርተውታል። ለብዙዎቹ እንደተዘጋ መጽሐፍ ነህ፣ አንተ ግን ስለ ሁሉም ሰው ሁሉንም ነገር ታውቃለህ ብለውታል። ኤፕስቲን ከብሪታንያው ልዑል አንድሪው ጋርም ጥልቅ ግንኙነት ፈጥሮ ነበር። ኒውዮርክ ማጋዚን እንደገለጸው በዎል ስትሪት ያለው ሁሉም ሰው ስለሱ ሰምቷል፣ ግን ምን እየሰራ እንደሆነ የሚያውቅ አንድም ሰው የለም። መጽሐፉ እንደሚጠቁመው ኤፕስቲን ራሱ እንዲሆን የሚፈልገው እኔን ነበር። የሚታወቀው ነገር ቢኖር ኤፕስቲን ብዙ ጊዜውን ለንደን ውስጥ ያሳልፍ እንደነበር እና በዓመት ወደ 600 የበረራ ሰዓትን በመመዝገብ በየጊዜው ይጓዝ እንደነበር ነው። በእነዚህ ጉዞዎቹ ወጣት ሴቶች በጣም አስፈላጊ ሰዎችን ቪአይፒስ እንዲያገለግሉ አብረውት ይጓዙ እንደነበር ይነገራል። ቤቱ በሚሆንበት ጊዜ ቀለል ያሉ ልብሶች ይለብስ ነበር። አብዛኛው ወጣት ደግሞ ከግል አሰልጣኙ ጋር ረጅም የዮጋ ልምምድ በማድረግ ይጀምራል። ከዚያ በኋላ ከትሪታር ኮሚሽን ወይም ካውንስል ኦን ፎሬን ሪሌሽንስ አባላቱ ሁለቱም የዓለም አቀፍ ተጽዕኖ ፈጣሪዎች ስብስቦች ናቸው ጋር ሊገናኝ ይችላል፣ ወይም ደግሞ ከሀብታሞች እና ዝነኞች ጋር ጊዜውን ሊያሳልፍ ይችላል። ኤፕስቲን በጭራሽ አይጠጣም ነበር፣ እጽም ሆነ አልኮል አይወስድም ነበር። የሚወደው ነገር ቢኖር ከአያሌ ሰዎች ጋር መቀራረብ እና መላፋት ነበር። እንደ አውሮፓውያን አቆጣጠር በ2002 ስለ ኤፕስቲን የተጠየቁት ዶናልድ ትራምፕ ጄፍን ለ15 ዓመታት ታውቀዋለሁ፣ ግሩም ሰው ነው ብለው ነበር። አንዲት ተጎጂ በኋላ ላይ እንደተናገረችው ለጥቃት የተመለመለችው በትራምፕ የማር አላጎ ማዝናኛ ቦታዎች እየሰራች በአይን ውስጥ ከገባች በኋላ ነበር። ሆኖም ሁለቱ ሰዎች ምን ያህል ቅርብ እንደነበሩ አሁንም አከራካሪ ነው። ደራሲ ማይክል ወልፍ እንደገለጸው ኤፕስቲን በ2017 በሰጠው ቃለ መጠይቅ ለ10 ዓመታት የዶናልድ ቅርብ ጓደኛ ነበርኩ ማለቱንና ትራምፕን ዘ ትራምፕስተር ብሎ እንደሚጠራው ተናግሯል። ትራምፕ ግን እነዚህን ወሬዎች የስም ማጥፋት ብሎታል። ወልፍ ከኤፕስቲን ጋር ከ100 ሰዓታት በላይ ድምፅ ቀረጻ እንዳለውና አሳፋሪ ፎቶዎች እንዳየ ቢናገርም እስካሁን ግን ቀረጻዎችን ይፋ አላደረገም። እንደዚህ አይነት ፎቶዎችም አልተገኙም።
ኤፕስቲን በቀድሞውና በአሁኑ ፖለቲከኞች የሚያስፈራ መረጃ ኮምፕሮማይዚንግ ማቴሪያል ነበረው ከተባለ ውጤቱ መላውን የፖለቲካ ዓለም ሊያናጋ ይችላል። ጉዳዩ ለመያዝ በጣም የሚያገለልና የሁለቱንም ወገን የአሜሪካ ፖለቲካ ሊያቆሽ የሚችል ቅሌት ነው። ነገር ግን የወልፍ ተአማኒነት በበርካታ የሀቅ ስህተቶች ምክንያት ለረጅም ጊዜ ጥያቄ ሲነሳበት ቆይቷል። በእውነቱ ከሆነ የኤፕስቲን ቪአይፒ ትውውቆች ብቻቸውን ሁሉንም ጥፋተኛ አያደርጋቸውም። ነገር ግን ኤፕስቲን ሌሎች ሰዎች ብርቅዬ ጥበቦችን እንደሚሰበስቡት ሁሉ እሱ ደግሞ ሀብት ብልህና ሀያላን ሰዎችን የሰበሰበ እንደነበር እርግጠኛ ነው። ከሚወዳቸው ሰዎች አንዱ ቢል ክሊንተን ነበር። ኤፕስቲን በአንድ ወቅት ክሊንተንን የዓለም ታላቅ ፖለቲከኛ ሲሏቸው፣ ክሊንተንን በበኩላቸው ኤፕስቲንን በጣም ስኬታማ የፋይናንስ ባለሙያና ቁርጠኛ ግብረሰናይ ሲሉ አወድሰውት ነበር። ቀደም ሲል እንደተጠቀሰው ሁለቱ ሰዎች ለክሊንተን ፋውንዴሽን ሰብአዊ እርዳታ ነው በተባለ ጉዞ ወደ አፍሪካ አብረው ተጉዘዋል። የኤችአይቪ ኤድስን በሽታ ለመዋጋትና ድሆችን ለማብቃት በሰሩት ስራ ላይ ክሊንተን በቃል አቀባያቸው በኩል የእሱን ግንዛቤና ልግስና በተለዩ ሁኔታ አደንቃለሁ ብለው ነበር። ይህ እውነት ከሆነ ተጎጂዎች ከሚናገሩት ኤፕስቲን በተቃራኒ ክሊንተን የሚያውቁት ሌላ ማንነት ነበረው ማለት ነው። ኤፕስቲን ክሊንተንን አቷላቸው ወይስ ከዚያ የከፋ ነገር አለ? እንደ አውሮፓውያን አቆጣጠር በ2019 እንደ ትራምፕ ሁሉ ክሊንተንም ስለ ኤፕስቲን ወንጀሎች ምንም እንደማያውቁ ተናግረዋል። የአሜሪካ ሚዲያዎች እንደዘገቡት ግን ክሊንተን በኤፕስቲን ጄት እስከ 26 ጊዜ ያህል ተጉዘዋል። አንዳንድም ያለ ደህንነት ጥበቃ ሴክሬት ሰርቪስ የተጓዙባቸው የበረራ ክፍሎች ነበሩ። እንዲሁም የኤፕስቲን ሄሊኮፕተር ተጠቅመው ወደ ሴንት ቶማስ ደሴት መሄዳቸው ተነግሯል። ክሊንተን ወደ ደሴቱ መሄዳቸውን የካዱ ቢሆንም ይህም አሁን ሕይወቷ ካለፈው ተጎጂ ቨርጂኒያ ጂፈሪ ምስክርነት ጋር ይቃረናል። ሆኖም እስካሁን ድረስ ትራምፕም ሆነ ክሊንተን ወንጀል መፈጸማቸውን የሚያሳይ ተጨባጭ ማስረጃ የለም። በተጨማሪም ግስሊን ማክስዌል በቅርቡ በሰጣቸው ቃል በትራምፕ ወይም በክሊንተን ዙሪያ ምንም አይነት ህገወጥ ድርጊት አለመፈጸሙን ተናግራለች። ጉዳዩ ምንም ይሁን ምን ያሉት ሀቆች በሚያሳዩት ኤፕስቲን እጅግ በጣም ሀያላን በሆኑ ሰዎች መካከል ይንቀሳቀስ እንደነበረ ነው። በኒውዮርክ ውስጥ ለቪአይፒ እንግዶች አዘውትሮ የከሰዓት በኋላ ሻይ ግብዣ ያዘጋጅ ነበር። ጥቁር ጃኬትና ነጭ ጓንት ያደረጉ አገልጋዮች እንግዶችን እንግዳ በሆኑ ስዕሎችና ሰው ሰራሽ አይን ኳሶች ፕሮስቴቲክ አይቦልስ ከተሞላ ትሪ አጠገብ አሳልፈው የቆዳ ክፍል ሌዘር ሩም ወደ ተባለ ክፍል ይመሯቸዋል። እዚያም ከነብር ቆዳ የተሰሩ ወንበሮች የሚገኙ ሲሆን አንዲት ሴት አውሬን እየዳበሰች አደንዛዥ ዕፅ ኦፒየም ስታጨስ የሚያሳይ ስዕል ፊት ለፊት ተቀምጧል። በእሱ የኢሜል ልውውጦች ውስጥ ለእነዚህ ስብሰባዎች ምንም አይነት መረጃ አይገኝም። እሱ ለማንም ኢሜል አይጽፍም ነበር። በአንድ ወቅትም ሰዎችን ስገናኝ ድምፅ መስማትና ፊታቸው ማየት ወዳለሁ ብሎ ነበር። ከሰዎች ጋር ወጥቶ መመገብን አይወድም ነበር። ይህም ልክ በባቡር ውስጥ እንደመብላት ነው ይል ነበር። የሚያውቁት ሰዎች እጅግ በጣም ሚስጥራዊ፣ ፓቶጂካሊ ፕራይቬት እንደነበር ይናገራሉ። በስልክ መዝገብ ላይ እንኳ የሐሰት ስም ይጠቀም ነበር። እሱ እንደ የበረዶ ግግር አይስበርግ ይገልጹት ነበር። የሚታየው ትንሽ የክፍል ብቻ ሲሆን ግዙፍና አደገኛው ማንነቱ ግን ከውበታች የተደበቀ ነበር። እሷ ቨርጂኒያ ጂፈሪ ኤፕስቲን በአንድ ወቅት በማናተን መኖሪያ ቤቱ ውስጥ የሚገኘውን የደህንነት መቆጣጠሪያ ክፍል እንዳሳየች የመሰከረች ግለሰብ ናት። በእያንዳንዱ ክፍል በአልጋዎቹ፣ በሽንት ቤቶችና በመላው ቤቱ ውስጥ የተተከሉ ካሜሮች የሚያሳዩ ስክሪኖች ሞኒተርስ ነበሩ። ታዲያ ጄፈሪ ኤፕስቲን በትክክል ማን ነበር? የቀድሞ የጦር መሳሪያ አከፋፋይና የእስራኤል ወታደራዊ የደህንነት መኮንን የነበረው አሪ ቤን መናሼ በኋላ ላይ ሚስጥር አውጪ ዊስል ብሎወር በመሆን ድብቁን የጂኦፖለቲካ ዓለም አጋልጧል። እሱ እንደሚለው ኤፕስቲን በእርግጥ ለሞሳድ ይሰራ ነበር። ይህም ተቋሙ ሮበርት ማክስዌል እንደገደለው ቤን ማንሼ ይሞግታል። ኤፕስቲን የደህንነት ሰው ነበር። እሱ የሚመራው የተለመደውን የማር ወጥመድ ሃኒ ትራፕ ኦፕሬሽን ነበር። አዎ ሞሳድ እጁ አለበት ብሏል። እንደ ቤን መናሽ አገላለጽ የኤፕስቲን ህይወት ሀያላን ሰዎችን በወጥመድ ውስጥ ለማስገባት በጥንቃቄ የተቀነባበረ ነበር። የተያዙት አሳፋሪ መረጃዎች ደግሞ በሞሳድ መዛግብት ውስጥ ተቀምጠዋል። ይህ እውነት ከሆነ የብዙዎች የሥራ ዘመን የሚያበላሽና በህዝብ ዘንድ ያለውን አመኔታ የሚያፈርስ ጥልቅ መርዶ ነው። ተጨባጭ ማስረጃ እስካልተገኘ ድረስ ግን ኤፕስቲን የደህንነት ቅጥረኛ ነበር ለማለት አይቻልም። ስለ ደንበኞቹም ቢሆን ተጨማሪ ማስረጃ ያስፈልጋል። ደግሞም አንድ ሰው ሌላውን ስም ለማጥፋት የሚፈልግበት የራሱ ምክንያት ሊኖረው ይችላል። ስለሚወራረት የደንበኞች ዝርዝር ክላይንት ስትጠየቅ ጊስሊን ማክስዌል እንዲህ አይነት ዝርዝር በጭራሽ የለም በማለት በቁርጥ ተናግራለች። በኤፕስቲን ቤቶች ውስጥ ለጥቁር መዝገብ ወይም ለማስፈራሪያ የሚውሉ የተቀረጹ ቪዲዮዎች አለመኖራቸውንም ገልጻለች። ይሁን እንጂ ጊስሊን በዓለም ሕዝብ ዘንድ እንደ ታማኝ ሰው አትታይም። በእንግዶችና በቤቷ ውስጥ ማሳጅ አድራጊዎች መካከል ምንም አይነት ተገቢ ያልሆነ ወሲባዊ ግንኙነት አልተፈጸመም የሚለው እሷ ክርክር ከተጎጂዎችና ከምስክሮች ቃል ጋር ይቃረናል።
በእርግጠኝነት መናገር የምንችለው ግን በገንዘብ አባዛ የተጠናወተው ምስኪንን ልጅ ሆኖ ጀምሮ ሴቶችን በጅምላ ወደሚያጠቃ ወንጀለኝነት መቀየሩን ነው። የኤፕስቲን ሕይወት ከድብቅ ዓለም ፖለቲካና የዓለም ዕጣ ፈንታ ከሚወስኑ ሰዎች ጋር በጥብቅ የተቆራኘ ነው። ነገር ግን እስካሁን ባለው ይፋዊ መዝገብ መሰረት ለማንኛውም የደህንነት ተቋም በማስፈራሪያነት ብላክሜለርነት ይሰራ እንደነበር የተረጋገጠ ማስረጃ የለም። ቢያንስ እስካሁን። እውነቱ የሆነ ቦታ ሊኖር ይችላል። ነገር ግን ያ እውነት በከፊል እንኳን ቢገለጽ ሊጠፋ የማይችል ትልቅ እሳት ሊያቀጣጥል የሚችል አደገኛ ነገር ሊሆን ይችላል። በዚህም ምክንያት ነው መላምቶቹ እውነት ከሆኑ ሙሉውን ሚስጥር በጭራሽ ይፋ የመሆን እድሉ በጣም ዝቅተኛ ነው። አሁን ጄፈሪ ኤፕስቲን በትክክል ማን እንደነበር ከተረዱ በኋላ ትልቁ ጥያቄ አሁንም እንደቀጠለ ነው። ለምንድን ነው ሙሉውን እውነት ማየት የማንችለው? አብራችሁን ስለቆያችሁ አመሰግናለሁ። ቸር ሰንብቱ።